አዎ መጣው ነይ ቶሎ በይ አይሰማኝ ደሞ ነፍጣን እናንተ እንዴ ላይ አረቂ አይደለም ሳቴ እንደዚህ ያሳን ይወላችሁ እኩል እንጋመሳል ዋ አራፍ ማታረሳኝ ወይ ወላስ ወይ እንዴ ሰፊ ቀሰብ እንጂ እርግጤ ያ አታሳክሪ እንጂ አረቀስ እናትወጂ አየዋ እንደዋዛ ስንት ቀን አለፈ መሰላችሁ? የከተማ ሰዎች ግን ለምን እንደ ገጠር ሰዎች አንሆንም? ገጠር ትዝታ ብቻ አይደለም ሰው መሆንም አለ። አይ እንዴዋል እንዴውማል ሰላምዋል ዚያሪ መስለ እንዴው አይ ግራት የተበጨቀኝ አይ እና ደና አርገማ አትፈትላት ሰላት እንጂ እንዴ አይ አንጎራጉር እንጂ ያበለው በለው ሰጤው ቀጥለው እስኪ ተበለው እንጂ ሰጤው አልመሸም ገና ነው ደመና ነው አረማ በዲኑ እውነት ነው እንጂ የሰማው ነግሬ መስሎኝ አላምን አልክ እንጂ ደሞ ምኑን የነገረኝ አጅዊ ጊደሪቱን ሽጦ አውራ በሬ ሊገዛ እንደሆነ ረይክላጃ እሱን አላል ባትለኝስ አውራ በሬው መገዛቱ አይጣል ደሞ ግንባሬ ጎ አለበት ንፍጣመት ይወጭ አያ ወግድማ ዋ ወሪጅል ምን አባብላ ነው የምትናገር? ያ ወጋለን ገብስ እንዳስበላው አረ ሰጥያ እኔ እናንተ ጓደኛሞች የማይለን ኋላ መሳ ሲመጣልኝ ጠላ ጭምር ነው እኮ የሚመጣልኝ ሰጥየዋ ና ታቀምሰኛል ዋ እንዲሁም አንዱን ላንተ ብዬ በሁለቱ ቆሽቆሽ ሆነ ማስመጣው እንዲሁ አንዱን ፈተሳለብ ነው የምሰጥ እንደዚህ አትሆንም አልናገር ሰጥየዋ እንደው ይቀርበል ዩ አጃጀ መስጠርኩ እንደምደቀኝ እኔማ እንዲሁ እንዴት መታለው የን የጁሎሬን አልተውዲ ብለ እንጂ ሰጥየዋ ይስልት ነው አራ እንደው አፉ በለኝ ወንድሜዋ ይቀርበል ሰጥየዋ በቃ እንደው ተነበርንበት ቦታ ነን እንቀም ይቀርበል ተዶጎድጋት ዶጎድጋት እንጂ ወስቲ ንቅመሰው እንደው አደራ ለዛሬውስ እንዲህ ያማረ ነው አንተ ሰው ሁሉ እንደው ሸትነታችንም እንደው ያብዱ ብዙ ሰው ነው የሚያማት ዋው እንዴት እኛ ሰምተናል መዞ የነበረ እንደው ዛሬስ እንጃ ቤታችን መድረሳችን እንጃ አንተ አራ ጠጣማ እንዲው ዝም ብለህ ጠጣ ወራ ይልቅስ አሁን ዝም ብለህ እንዲው የወንድሜ ልጅ ተተማ ሊመጡ ነው ያልከኝ እንዴት አረክል አሞት በያ የሚያሳስብ አይደል ለማነገር ሞገሲ እየነገርኩ መስሎኝ በወንድሜ ልጅ ወይ የማዘው እንዴት አሉ ወርቅ መሰሉ እንደው ሞገሲ አንተ እንደሆነ አጋበኝ እንጂ እኔ ወለታህን አረሳ እንዴው ተርሾ በተር ታረሞ በተር ደስ ካለ ቦታ ነው መመጣል እሱማ አምቻልቶ ነው መስሎኝ ይልቅስ አሁን ትንሿቱን ተቋ እንደው ሸጓ ብትሆን ነው ጥሩ አንተ እርግጥ አይ እንዴው ሰሞኑን አጃሙ ግሲ ምን እንደሆነ ዝም ብሎ በየቀምና ያለን የሚለቀኝ ዛሬ ማኛስ ደቀው አይደለም ይሄን የጅል ወሬን እንደው አልተውዲ ብለ እና እኔ እውነቴን ነው የሚገዛ ነው ወግድ ሞጋት ታምዛ አንተ ሰጥቼ ደሞ የናንተ ዘመዶይ ተተማ ሊመጡ ነው አሉ። ዘመድም የለ
አንተማ ቀንጀ የለ እኔ ያልኩ አጃ ሞገሴ ነው። ቀንጀ የለውም የአጃ ሞገሴ ልጅ እንደው እሱን ተወው። ማናውቅ መስሎ ነው። ታለም ዘነውን እኮ እንደ እናቴ ነው ማያት። ኧረ ጅል ይልቅስ ከተማ የሚመጡ ሸጋ ኮረዶች ናቸው አሉ እና ሸጋ የሆኑ እንደሆነስ ሽማግሌ ልልክ አስቤያለሁ። እኔስ አሁን ልጅ ነኝ ስትልስ አልነበር ቢሆንም ይህንም ማገባ ታቋንጥጠው ያደጉ የከተማ ልጅ መስሎኝ ጉድፍ አይወጣል ብትላቸው ይቆሻሉ። እንደውም ሞገሴ ዛሬስ ደስ ነው ያሰኘኝ። አንቺ ብርጣሉ ነይማ ሙይለት ተው በላቸው አፈሰሱ። ጠጣ እንጂ ሞገሴ እንግዲህ አመቺ ልትሆን ይመስሉኝ። ቢሆንስ አንቺ ስትለመኝ ምን የመሰለ የከተማ ልጅ አገባው ብርጣሉ። ተረፈት አንተ ነኝ ገዛ ወራቱ ነው ሞገሴ። እውነት ሳይሆን አይቀርም። እንዴት ነው ሞገሴ? አየው መቀናቱን ማ እኔ ባንተ ልቀና ሩዲያ አገባሁልሽ ወርቅ የመሰለ የሆነ የተማጀ አይበላችሁ ደስ ብሎት እኮ ነው። ይኸውልሽ አንዷን አጭቼ ላጋባ አስቤያለሁ። ገና መታ ገና ታጭታ ገና እኮ ልትገባ በይሞ ጋታ ብቻ ያለቀለት ጉዳይ ነው። ይልቆት መቼ ተባልሽው ሙይለ ያ ምንቱናት ደሞች ነሙይስቲ ጨምሪ። ዛሬ ጠላሽ ጣፍቷል። ሚጡ አራሚጡ ዶወይሻ አዝመራ እየበሉልሽ ነው እኮ ምን እየሰራሽ ነው? ሽንሽኔን እያጠፎሎ ነው። ልጅም አንድ ቢያዙርልኝ አመት በኋላ አልደረሰ ምን ነውቶብሽ ነው የምጨፈጭፊ? አልሰማሽም እንዴ? ዘመዶቻችን ከተማ ሊመጡ መስሎኝ አድነሽ እኛ እኮ ታማ ዘመድ የለንም። ብታይ ቦላሌ የሚዘውልኝ ይመጣሉ እኮ። ቦላሌሽን ታስለብሽኛለሽ? አስለብስሻለሁ። እንዲሁም አንዱን እሰጥሻለሁ። እንዲሁም አልፈልግም። አባዬ ታማሴድ ይገዛልኛል። አባትሽ ምን ብር አለው? ግልገሊት ውስጥ ይገዛልኛል። ግልገሊትን ከምትሸቀበረች ብትበላት እንደው ያንተን ተወው ፍርሽ ነው። መቼም እኔ ቁሜ የኔን ዘመዶች አንተ አታገባም። ኧረ የጅል ዘመድ ይገባል አሉ። በቃ ዘመድ የለውም ልጅም የለውም። እንጃ ሆነና ምን ካጀህ እንደሱም የለም። ይሰማል። አዎ እና እንደዚያ ነው የምልሽ። አታስቢ፣ ምንም የሚጎል ነገር የለም። ዝም ብለሽ ላኪያቸው። አዎ አዲያሳ ሁሉም ሙሉ እናቴ ብታይ እናንተ ስትመጡ ብቻ የሚወርደው ያነጫ ጎዛ እሱ ሳይቀር ለምኔታቸው ተዘጋጅቷል። ዝም ብለሽ ላኪያቸው፣ ግድ የለም። ኧረ እሱም ቢሆን አያሳስብም። በእኔ ጣየው ምንም ችግር የለውም። ምን ዛሬም አንቺ ደግሞ ጎመኑን ደርሷን ጨሌውን ብታይ አንድጌውን ነው አማገውን አልኩት። ወተትም በሽ ነው። እዚህ ምን ጠፍቶ ግድ የለም። እንደመጡ ሚጡ ተመሂኖ መንገድ ሄዳ ትቀበላችኋለች። ይሁን ግድ የለም። በይ ታሪ ያገናኛል። እሺ ወይ ለእናቴ ባለታ
ታማስ ምንጫችን መጥተዋል። ፖላሊ ዞልዲ ይመጣል ማለት የኔማ አባ ይገዛልኛል ስላት ያንቺ አባት እኮ ብር የለውም አለኝ። ግልገሊቱ ይገዛልኛል ስላት ግልገሊቱ እስከምትሸጥ ገበሬቱ ብትበላት ደግሞ ብለው ባንቺ መጡብኝ አይደል? አይ በቃ እኔ እገዛለሁ። እውነትሽ ነው እሜ ትገዢልኛለሽ? አዎ ተተማሰስ እገዛለሁ። እሺ ቀስ በይ እስኪ ዝም በይ። አንቺ ምን እየሆናችሁ ነው? እራሷ እኮ ናት ማሚ እያስቸገረች ነው። ዝም በይ። አረ ማሚ እኔ ግን ማለት ነው እዛ ገጠር ሀገር ሄደን ማለት ነው በቃ ምርጥ አላ በጣም ምርጥ የሆነ ቲክታክ ኮንተንት ክሬት ማድረግ ነው የሚፈልግ። ምን መስልሻል አንቺ? በቲክታክ ነው ትሄጂ ይፈተሽ ዝም አታያትም? ይልቅ እዛ ሰው ሀገር እንደ ቤቱ እንዳትቀርጭ። እኔ እዚህም አጎቴና አክስቴን ማየት ነው የናፈቀኝ። ጎበዝ ነኝ። አንቺ እኮ የሰው መውደድ ያለሽ ማሚ ደግሞ እኔስ ያው ከኔ ቀጥሎ እዛ እንደደረሳችሁ ደውሉ፣ መጥተው ይቀበሏችኋል። ደግሞ አንድ ወር በላይ ይጠብቁኝ። ትናፍቁኛላችሁ። እኛም ትናፍቂናለሽ። ሴት ላይ ነው የምደውል ደግሞ። እሺ ማ እዛ ስቴጅ ካረሳሽኝ እኔ እንኳን አረሳሽ፣ ግን አንዳንድ ሰዎችን ጠንቀቅ ማለት ደስ ይልሽ። እሺ አሁን ቶሎ በይ። ዘናቡ እናንተ ሰዎች ቆይ ለምንድን ነው የማታወሪው? ወይስ እንዲያውም ከዛ ተከተማው የወንድሞቼ ልጆች ሊመጡ ለእነሱ ቀለች እንትን እየመጣች ነው። ደግሞ አንቺ የትኛው ወንድም ሆነሻላት? የባሌ ወንድም ማለት የኔ ወንድም ማለት ነው። ያምት ይልቅ አመጣጤ ምን መሰለሽ ነው ገና ለገና ያንቺ ምናምን ምንትስ የትም ይመጣሉ ተብ የኔ ልጅ መደብደብ አለበት። ማን ነው የደበደባል? አንቺ ሙጨቀላልሽ መስላኝ ልጄን የምታወሽ ከብኝ ማን ይገድ ናስ ኦሆ በእና ስራ ተሻንሰ የኔ ልጅ እንዲያ ከልጅ ራስ ወረድ ነው እንዲች ተካረምናት ይልቁና የታላላች አፈሩን ጠጡ ይችሩባል። አንተ የዛሬው ጠላም ሸጋማ አቴዋ ጠላ ብለዝ እንዲው ደስ ሲል አንጀቴን ያራስው ይሰጥኝ። ዓለም ዘነውማ ዝም ብለህ የምትንቦጫረቅበት አንተ እንዲው ይድፋ ይሄን ቅራል የለመዳፍን ተመቾጂ ነው ደግሞ ስለጠላ ያወቅ እንዴ አንተ ደግሞ ዝም ብለህ ጠጣ። አንተ ሰጥኝ እንዲው ብሩን እዘዋል ይዩዋሉ እስኪያሳየኝ ሁሉ አናምጣውም ወቀካለ ጥለኝ ራሱ ልትወጣ ትችላለህ። አምጣው። አውማ ወግድ ሰጥየው የሁላችንም አይል አንተ አምጣው። የሁላችንም አይል ሰጥየው ምን ነክቷል? ዘሬ ደግሞ እኛ ከፍሏለሁ ለኔ ስጠኝ። እንደዚህ ያታል የሁላችን እኩል እንጋመሳል። እንዴው እሱም አይከፈልም ወግድ እንዲሁም አፈር ብላ ውሰደው ወር ያተላ አንተ ልጅ ስመጣ ነው ነገሩ የቀረ። ዝም ብለህ እንተሰጭ እንዲሁ ተዋሏ ይቻት እንተ ደግሞ እንዲሁ ተዋለዋ ብርጣሉ ጀ እንዱ ሐሳብሽ ሙላ
አንተ ለባባ እናንተ ቤት ታይተማ የመጣ ሰው አለ እንዴ? አረክ አልሰማሽም እንዴ? አንዷ እኮ የኔ ምሽት ናት። ይያርግ ቀስ ብለህ ተበጥረቃተ ገና አልተረጋገጠም። አያ አንተ ምን ነው ሪችሎ ተቀርሜ የለ ዋ እጄ ነገርሁት። ረንዱ አፈር ብላ ማን ይቀድመኝ? አያ ሞገስ ለበላቸው አጭቶለታል። ወይኔ 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 ሰጥ አራረ ወጣዳን ያለ ወይ ልከላታስ ነው ዋ አረ ዘይር ገጭ ወንድ ቆስተረ ነው እንጂ ወንዲው ዛሬ ምኑን አሰመኝ። የነገሩ እውነት ነው በርታሉ። ወይኔ በጆሮዬ የሰማሁት። አይ ይሄም አይሆንም። ምን ነው እርገጤ ለአንተም ፈልጋል እንዴ? አንተም ፈልጋት ባልሆንና እንዳንጋደል ወሬዎች እኮ የርገጤ ላንተ ሪጅል ግን ልጁ ተቀምጦ አይበሽቅም በርታሉ። በሸቀኝ እንጂ በሰጨኝ የሚሰጥ አርጋቸው ሞገሴን ትቶ ልብላቸው ያጭለታል አርጋቸው። እኔም ነው ውጭልህ ዋ አንተ ደግሞ ምን ነው ውጭልህ በጣም እንጂ በሉ አሁን ወንድ ሁኑ። እንደመጣች አፈፍ አድርገህ እንድታገባት በላቸውን መደብደብ ወይም መሸኘት አለበት። አሳይሻለሁ ወይ ሽመላላቱን ዋ ነኝ ማረግለት ይሻላል በርታሉ። እሱም ማድረግ ከፈራችሁ ደግሞ አላንፈራም። ያንተን ተወኝ ብቻ አይኔ እያየ ያበላችሁ እንደገባት አልፈልግም። ዋ እና ምን እናድርግ? እንዲህ አድርጉ። እንደመጡም ውሎና ዳራቸው ሰጤ ጋማ አይደል? እሺ ይፈሯቸው። እሱ ደግሞ ምንድነው? ሬድፋ መድፈርም አታውቅም አንተ ደግሞ እንዲህ ሁሉን አውቃለሁ የት ሄደች ደግሞ እንደውች ልጅ ሜቶ አንቺ ሜቶ ሌተሎ ልጆች መጥተዋል። ከመኪናው መንገድ ሄደሽ ተቀበያቸው። አዎ መጥተዋል። ሌተሎ ደህና ዋላችሁ? ዛሬ መስኪን እንዴት ዋልኩ አለችው። ሞገስ ያልደረሰም እንዴ? ሞገስ ነው ደግሞ እሱ ነገር አሁን እኮ መጥቶ ብሎኝ ነበር። አምጪው እስቲ ቤስት እንዳንተ አሁን አንተ ወንድ ነህ። ያንተ የተባለችውን ሚስት የማንም እረኛ መጫወቻ አስቷል። አንተ ጠላ ቤት ለጠላ ቤት ትዞራለህ። ማን ነው እረኛ? ሰጤና እርገጤ ናቸው እኮ የምሽ የታበታችሁ አግኝቷል። ወሬው ደርሶኛል። ወንድ አቁማ የልከስከስሽ የሊቃላ ልጅ
እንዴት ነው ሞገስ? እራቸው እየጠበቀኝ ነው። አብረን መጥተን ግልግሏን እንበለት። አይሆንም እኮ ጎመኑም ስለደረሰ ስላዘጋጁ ወተትም አለ። ስለዚህ በቃ ግድ የለም። ይሻላል ብለሽ ነው? አዎ ይሻላል። ይልቅ በላቸውን ጥረውና መጣችሁ ጠለውን ቅመም። በእሺ እርገቴ አዊ ድል ሞት መሰለኛል። ኧረ ሲያምሩ አታ ሱናይን እንዴት ነው የምንጠለልህ? እዳት በልድ ፈራት ቦላሌም ለብሰው የኔ ሰጤ ነው እኮ ሰጤዋ የትኛዋ ናት ያንተ ምሽት? ሸጋዋ ነው ምስ ሚካኤል አባቴ ጋማ ኧረ ሰጤዋ እናቴዋ ኧረ እኔ ጎብደድ ልበልልሽ እያት ትሪ አንተ ሰጥያ እንተን እኮ ነው ዋ ታስተካከል እንጂ እኛ ከብቶች የኛ ናቸው። አየሻቸው አይደል? ደስ ይላሉ። እኛ ደግሞ ያያገረመው ናቸው። ብዙ ሰው ለማለው እኛ ሰፈር ማለት ነው። እዛ ደግሞ እኛ ማዲተሽ ላይ አየሻቸው ሳር እየበሉ እነዛ ደግሞ ያያ ሰፈር ናቸው። የኛ ኩሶ ስላምያለን ደግሞ ማለት ነው። እናቴ ወተት ሲታለስታለ ተጠኛለ ቅርጭጭተን ታጠቡ አፈሩን ብሎ ሱሪና አስተካክለው የጅል አውይ ድል ደግሞ መታጠቂያ ማን ወሰደው? ረንዱ አፈሩን ብሎ እንደው እስኪ ቆፍጠን በል እንድትወድ ቆፍጠን። አዎ ኧረ በልማ ወግድ እጅን ክለው ዋ ምንድነው እምብርትህን ገለበጥከው? በለው ጉብረና አትገልብጠው እጅን ክለው ቆፍጠን በል። አዎ እንደዚህ ደግሞ ንፍጣን ተካል አፈሩን ብሎ ሪያተላ በደንብ ተነፈጠው። አዎ አሁን ቆፍጠን በል እንደሱ እጅን ልቀቀው ብያለሁ። ሰጠው እንደሱ አዎ ሄድና አጀዋ ትላታጅ እስኪ በሽመሉ አሳይ አጀዋ ዋ ወግጅማ ዋ ሬጅል አስተካከል አንተ። አዎ እንደሱ አጀዋ እንደዚህ ታዲ ነው አጀዋ እንጂ ጎምለል ተላደተ አይደል እንዴ? አጀዋ አጠገባው ሰጤ አንተ ሰጤ ወጣው አፍቄረው ተቤት ማደርሳት አንቺ ነኝ ነው አጀዋን ነኝ አጀዋ ወይ በልተነስ ለያዝማ ደክሞኛል። በልያዝ የሚጡ የዋህነት ሳናጣትም የሰጤ ደግነት አስደመመኝ። ከተፈጥሮ ውበት በላይ የሰውነት መገኛው እዚሁ ነው። እርገዴ ዴሮዋል አያበላቸው ዴሮዋል በለው አየህ ወንድ ወነን እጀ ለብርጣሉ ነው የምነግራት። አይሰጤው
ፀሐዩ፣ ዝናቡ በየሰዓቱ እየተፈራረቀብን ረዥሙን የእግር መንገድ ተጓዝ ነው። የሚጡ ጨዋታ እያዋዛን ሰጤ ጥሎን ሄደ። አንተ ሙረት ነው ማን ጋር ተጣጣ ማንተ ምን ሰውነት አለው እነማን ናችሁ ምን ሰውነት አለው ዘለቁ እነማን ናችሁ አለ አይዞህ በየርኩበት መጣላት ተብላ ሰመኛል አንዴው ትንሽ ረፍ በይለኳል ግንባር ትንሽ ረፍ አንዴው ማን ጋር ተጣጡ አይጋመገሰ ግንባር ትንሽ ረፍ ማቆ ሽካልክ ገደ ወደ ወንዱን እንጂ ምንድነው እንጂ መልመጥበት እንደው አንተ ጀንዱ ከማን ጋር ተጣጡ? ምኑ ነው ያጃመገስ ምኑ ነው የመጣው ታውቋል? ለልማትጮ አንተ ጎረጌት አትረብሽ። ምን ያስጨንቋል? የማን ቷራ ጋር እየተጣላ ዳገባኝ እኮ ማን እንደደበደበው አናውቅም። ብቻ ሲጮህ ስንደርስ ጓደኛው አንስቶ ይዞት ሲመጣ ደረስን። የነዚህ ውሻ ነው እንጂ የኛ ውሻ ይባላል ነው። እመይ ውሻው ታስሯል ነው ታስሯል። ወይ ተቀጣችሁ ገና ሰነበታችሁ። እንዴት ነው መንገባ አደክማችሁ ነው? እንደው ስራ ያዳናሽ ወንዙ እንደው ማን አሻለ? ልጁ እንዴት ነው? ማንኛይቱ ነሽ? እግዚአብሔር ወጣኝ እንጂ ኧረ ተወኝ እርጋጤ አራስ ሊባክ ዝም በይ እስኪ ዝም በይ ስትጫወታ ሞልቶ ተምሰል ጫወታ ምንም ይላል እመይ እነ ሚጡ ቤት ልጅ ምን አባሽ ተሰር እመይ ዝም ብቻኮመት እና ይመጡ እንደሆነ ታይ አትሄጂም ብያለሁ ያታሰል ስራ ይብሳበት እንደው መልስሽ ዛፍ አልወርደ አረ እንዳትሰበሩ እባክሽ ወርዳንቺ አልወርድም ቦሬ ተናግራለሁ አልወርድ
እመሚት ቤት ካላልኩ አልወርድም። ሰጥዬ ተሽሎ ነው ብስጭት ነው እንጂ እኮ አላመመኝ። ይበሰጫል እንጂ ሰጥዬ ከሴት ፊት መጀብጀብ አላየኝም እንጂ እኮ እኔም አቅምሻ ነው የለቀኩ። ሽመኔ ባትሰበር እኮ መክት ራሱ አጫውተው ነበር። አይ ሰጥዬ እንደው ሲርበይ ባታስቀኝ ምን አለብህ? ድፈት በለይ የተገኘ ታጥቴ ነዋ ዋ ሲለኝ አተ የሰው ደም ለካቱ እንዲሁ ደሙን ሲው ተዘረው የኔ ማርስ ታምሪ እይ ባግዬ እይ ቀጥዬ ነሽ እትትዬ አንቆንጆ ነሽ። ከደማችን ላምስሽ ባግዬ ወደዚህ መጥስ ወደ ባግ አብዳ ግድ የለም ጠጋ በላ አትወጋም ብርጠው ይህ ስንት ነው? ስንት ነው አይባልም። ዝም ብለህ ክፈለው በላቸው። እኔ ምን አገባኝ አንተን የምከፍል? ዋ ምን ትሆን ደግሞ አጋባለሁ ብለህ ዝም አልከኛ። ወደ ቦምብ ብቅል ወጣለው አዎ ደግሞ እነዛ እረኞች ሳልገላቸው አልቀርም። ከብት እነሱን ተጠራጥረው ኋላስ ሲያጫውቷቸው እየዋሉ ማይ ጆሮ ለራሱ ባዳ ነው አሉ። በማሽን ለውጥት በጌሾ ስር ሲላፉ ሲተኙ አይል የሚውሉት አንተው። ስማ በላቸው ሚስት አይደል የምትፈልገው? ወይስ እነሱ እንኳን እምቢ ቢሉ ሚስቴን ፈትቼ አጋባለሁ ቃሌ ነው። መዝግቢልኝ አይደለም ይኸው መዝግቢልኝ። አንቺ ብርጣሉ መዝግቢልኝ። እኔ ኋላ አለቅም ቃሌ ነው። አስብበታለሁ። ነይ ነይማ ሙይል ዝም በይ። ኧረ እንረፍ እንደውኛል። እኔም አቅቶኛል። ነገ በጧት ነው የምንነሳው። ሜጦ ነይማ የእኔ ልጅ እንደሆነ አምጪላቸውና ልጆቹ ይራፉ። እኛም አቅቶናል እንተኛ። ዘነው ሲተኙበት የሰነበቱ አልጋስ ቶማ ሞገሴ እነሱን ስንት ቀን ሙሉ አከበብኝ ብዬ ወገቤን አሞኝ አሁን አልጋዬ ነው ማለት ነው። ቶሎ በይ እናቴ ቶሎ አንተ ያሳነጣሽ ሸጋ ነው ጠጅዋ አይጎረብጥሽ ተኝናችሁ የሚለበስም ይዤላችሁ መጥቻለሁ። ኑ በሉ አረፍ በሉ ደክሟችሁ። ወይ እዚህ ትሽኝ ትሆኝ አይ ከቴ ጋር ነው የምትተኛው። ሁሊያ እኔ ነገ ወደ ሀገር መመለስ እፈልጋለሁ። ምን ማለት ነው? እዚህ ምንም አልተመቸኝም። ስፔሻሊ ደግሞ አክስቴ
በዛ ላይ ደግሞ ምግቡ እስኪ መኝታው እንኳን ይዝጋ ነው እንተኛል። ያ አስበሽ ትንሽ ነገር እኮ ላይመችሽ ይችላል። ብዙ ደስ የሚል ምግቡ ነው እየለመዱ ይነሰጠኝ ሰጥሽ አሁንም እሱ ምን ደስታ ይሰጣል። ብቻ አንቺ ከፈለግሽ መቆየት ትችላለሽ። እኔ ግን ነገ ወደ ሀገር መሄድ ማንን እሺ አሁን ለምንድን ነው ሳይሆን የሚደብራት? ሳምንት ሳይሞላ እንመለስ ነው። ይዋ ተገላለጥሽ እኮ ምን አገባ የሆነ ጅላጅ ሽማ የሆነ እስኪ ነገር መተሰ መሰለኝ። ምንድን ነው አንተ ሰጤ ነካቻችሁ እንዴ? አያይ ተምደርሽ ቁንጫይቱን አትለምጃታለሽ። እንዴ ሲያስጠላ ሰማኛች ጀመራትኝ በዛ በኩል ዙረተኛ እቺ ላይ እንዴት ነው ሲያስጠላ እጭ ምን ይወክ ነው እንኳን አይሽ ያ የሆነ ነገር ይሆናል። ተነሱ ጊዜ ድራሽ ነው በል ልጆች ተነሱ ጋድኛ ይወጣ ትንሿ ሂድና ከንቱ ጋር ወንዙ ካይዘሽ ታላቋ ደግሞ በተነፈሽ እሺ በሉ ተነሱ። አሁን ሳበዛችሁ ይሄን አርጉ እኔ ሰራተኛ መሰልኩ ደግሞ በተዴት ነው ማክስ ነገ እንግዲህ ጉንፋን ይዘኛል። በይ አዎ እንደሱ ጥራጊውና ወስድሽ ታገሽ ወስርደው እሺ ሚሙጭ ሌላ ሙቀሽ የኔዋ ቀበል ከሰጤ ጋር ከመጠን በላይ ተግባብቷል። ገጠር ሁሉ ነገር ደስ ይላል። እንዲሁ ከፈተና ስራ ምናምን አስቡ። እንዲሁ ዝም ብላችሁ ገጠሩ የሚላከውን ከምትሆንላት እንዲሁ አረው ምናምን ሻፍ እንሰራለን፣ ዳ እንሰራለን። ምን እንዲነው እንዲሁ ማኪላ ምናምን ነው። አይ ከተማ አረም የለባት ከብጭበት የለባት እሱ ደግሞ ሙስመጣቂ ምንድነው? ያው ጉሳ ማረፍ ያው ነገና ለማለት አብረን ነገር እኔ ደግሞ ቪዲዮ ቀርጻቸው ታሳየንና አንቺ እኛና በማይ
እናሳይሽና አብረሽ ታረኛለሽ። እኮ ያሳዩንና ትሰሪያለሽ። ያላዩትን ማየት ደስ ይላል። የገጠር ሴቶች ግን ይህንን ሁሉ መንገድ ተጉዘው ውሃ መቅዳታቸው አያሳዝንም? ያ አጅበት ስሚናት እኮ አያ ሞገስ እየሰጠና ደግሞ ታምራለች እንዳንተ አያ ሞገስ አሁኛችን ወጄ ሰጠኝ እንዲሁ አዛ ከወረድ ብሎ ያለችውን አንዷን ቃዳ መሬት ሊሰጥ ደግሞ አንዱ ጎጆዋን ቀለስ አድርጌ እንዲሁ አያ ሞገስ የንጀረደው ተናግቼ እስኪ ማለልኝ ሁሉ ሰጥ በጣም ሞች ከጤ ደግሞ ግን ብርድ ነው። በደንብ አታውቅኝም እንዴ? ብርደኛል እኮ ያፈርተኝ ነው። ከዛሳ አትሽኩር በልብኝ በርደኛል። በደንብ ቀፍ የሆነ ቀበይ ደስታ ደግሞ እንዲሁ ዝም ብላ ቡርናፋ ከዚህ በኋላ እንትን አላምን ጠላትን አላውቅ ብዬ እንጂ እኮ እኔ ለእሷን ይሸ ነው። ለካ ጠላት የታወቅ ከተማ ፈዳል አብሮት ምን አየህ ነው በቃ ከተማ ባይመጣማ አሳድጃለሁ። አይማገ እውነት ነው። በቀደም ዕለት ማለት ነው የኔ እመይ እና የሚሚናት ተጣልተው ብታያቸው በስመ አብ ሲጨቃጨቁ እኔ እናት ደግሞ እመይ አብሽቃ ወደ ቤቷ እንድትሄድ አደረገቻት። የሚሚናት እኮ ዝም ብላ ነው ቱሪናፋ ነገር ናት። እንዲሁ ዓለም ዘነቡ ናት እንጂ ሸጋ። እመይ ናት ጀግና። ዓለም ዘነቡ ጠለዋ ሸጋ፣ እሷ ሸጋ። ዓለም ዘነቡ ደግሞ ምን ወጦላት እንዲሁ ባለፈው ዕለት አርገጤ ማለት ነው እንዲሁ አጌቱን እየጋለም እንዲሁ ነው እንዲህ ባፍንጫው ትላለ ሰጥዬ አንዴ በእናት አንዴ ድገማት። ቪዲዮ ልቅረጽ። አዳዳ አንተስ ተደፍተህ አልነበር? እና እኔ እኮ ቶሎ ነው የተነሱ። ቢሆንም ተደፍተሃል። ሁሌም ከእናንተ ጋር መዋል ደስታን ይሰጣል። እኔ ግን ከጠጀዋ ጋር ስሆን ደስ የሚለኝ ጠጀዋ እኔን ማን ቀጭ አርጊ ቀጭ ላርጊ እስኪ እንደው ወንዶቹና አይ እንደስ እሺ በቃ ዋላስ እንዴት አርጎ እንደደከመ እና ጠላታችሁ ጠፍቶ ቀረ። አውቀ ነው አይደል? ዝም አላችሁት? የከተማ ፈዳላ ምኑ ይጨበጣል? ጠፋ። እንዲሁ አገር ምሩም አልቀረ። ከተማ ሰው ሁሉ ልከን ነበር። አይ ጉድ! ወይ ከተማ ሰው ጠላት ከጎን ተቀምጦ አብሮህ እየበላ እየጠጣ የከተማ የሰማሽው ነገር አለ እንዴ? ቢኖርም ታየው አትንገሪ። መግጠም አንፈልግም።
ጅል ፈሪ ተበከሉ ሆነ ቀርተ ነበር እኮ። ማን ነው ብርጣሉ? አያበላቸው ነው የሱ የተባለችውን ሚስት ገሎ ሊቀሙ የነበረ። እኔ ያገባ አራ በልማከላ እንዳልጠ ገልጦ ቢተው ያው ግዴ ዝም በል ዋ ያገባኝ እንደደከመኝ ስሚ ሊያ፣ እኔ ግን ከዚህ በላይ እዚህ ቤት ሆነ እዚህ አካባቢ መቆየት አልችልም። ከፈለግሽ እራስሽ መቆየት ትችያለሽ። እኔ አቅቶኛል። እኔ ግን በጣም እየወደድኩት ያው ስራው ትንሽ ቢያደር ወይ ስራቴ ደግሞ ታይሽ ከፊታ እጅ ነው ይዘውልት። ለምን እንዴ እንድትሰማ ነው የኔ እንድከም እንድትረዳበት። አይሆንም። ማሚን ታስደብሪያታለሽ። ለምን? እሷ እነሱን አይደል አመና ይላከችው። እፍ ሊያ፣ ወይ እሺ በቃ ስለ ልደቴም ቢሆን አወራለታለሁ። እንደፈለግሽ። እንደው ሞገስ ከጠላት ጋር እንዴት አብረህ ትጠጣለህ ትበላለህ አንተ? ዋ ማን ነው ጠላቴ? በቀደም ዕለት ልጅህን ደብድቦ እንዳልሰማን ዝም አልን። አሁን ደግሞ እንግዶችን ይዤ ካልኩ እያለ አይደል እንዴ? ዘራፍ ሞገሴ ማን ነው እሱ? አምቻ ምንትስ የምትለው ነው የኔ በላቸው። እናስ አይ የጠላ ቤት ሆነ ነው እሱ ያረገው። እንግዲህ የሰማሁትን ነው የተናገርኩት። ከይማ እሱ ጋር ተጣልቼ ከማን ጋር ልጠጣ? የፈሪ ምክንያቱ ማለት ነው እኮ የኔ በላቸው። አውና አገር ፈረሰሽ በእኛ ሄሎ ማሚ። አረ በጣም ደህና አይደለም ና ማለት ነን ማሚ፣ ግን መምጣት እንፈልጋለን። ችግርማ የለም ማሚ፣ ልደት እየደረሰ ስለሆነ እሱ ነው ማክበር እንፈልጋለን። ሃሎ ደህና ውለሽ ነው? ዘናቡ ነኝ። ዛሬ ምስኪን ደህና ትውላችሁ ነው? ደህና እናት። ኧረ ደህና ናቸው። ምን ጎሎባቸው ብለሽ ነው? ያማን የራስህ አይ አንቺ ደግሞ አሁን እንደው በመውለጃዋ ሰዓት ልደቷ ሊከበር ስትይ ጊዜ ቢገርመኝ ነው እንጂ ችግር የለውም። እኔ እናቷ ነኝ፣ እኔ አከብርላታለሁ። ኋላስ ጠቦቴን አርጄ ጠላዬን በጥብጬ ነው እንጂ ማከብርላት። ግድ የለም አታስቢ፣ ችግር የለውም። እነሱም ቢሆኑ እኮ ያው የመምጣት ፍላጎት የላቸውም። ቢሆን አንቺ ዝም ብለሽ ነው እንጂ የምትጨነቂ። ችግር የለውም። ይሁን ግድ የለም። አሜን። ቻው። እሺ
መስከረም ሳይደርስ ከዚች ንግድ ማረክ ዝቹ ነው የምትከራ እኔ እናቷ ይገሉ እኔ አከብሩ ጠንደን ጠምቄ ነው ማተው እንጎቼ እንደፍቼ ተማዛያው ደለደል ሲገበላሽ አዳኘ እንዴ ናንጂ በኔ በኩል ሰጠኝ ባንቺ በኩል ሰውን ላቢ ይቅ ነው እንዴው እኮ ፍቅር ሲይዝ እንደዚህ ነው የከተማው ነው የገጠሩ የኔ ምስኪን ሰጤ አንተ ሰጤ ና ውሃ ውሰድ ምሳ ላመጣላችሁ ጎመን እያማሰልኩኝ ነው መጣሁ ደከመኝ አይዞሽ እሺ ስራው እንዴት አረጋችሁ? በጣም የሚደርስ በሉ አይዟችሁ አሁን ምሳ መጣል አመጣሽው እንደው አንቺ ሳያያሽ ማያምር በደንብ ቢንጀው ሰለማይ ለበስ እንግዲህ ልብላበት እናቴ ተው አበዛው እኮ ግን አንዱ ለኔ ተበስ ዋ አንቺ ምን አለኝ እንደው ዝም ብላችሁ የራሳችሁን ብሎ መጎራረስ ምን አንተ ሞገሴ ና እንጂ ለልደቱ የሚሆን ሳር ነገር ይዘህ ነው ሳሩ ደግሞ ምን ያደርጋል አንተ ደግሞ እንዴት ነው ነገሩ ጨፍሆን አርገን ዳባችን አርገን እናከብርላታለን እንዴት ነው ጉዱ አንተ ስንታውና ይልቅ በላቸው ልጥረውና ግልገሉ አንረድ ደፋረ በልማ ሁና የተባልኩን ግልገሉ የልጄ ናት አትተረብ ምን ይላል እሺ ቶሎ በል እሺ 10 20 30 40 50 60 70 80 90 100 ዋይ እኔ መተክሩና አንተ ከብቶችን ከሰው አዝመራ ልክ ከማንም ጋር ቁጣራ ትጫወታለህ አንዱ ቋጭ ወይ አዝመራ ለምቦስ ማታገበሉ ደግሞ ማን እንደደበደበ ደርሰንበታል እኛም ደርሰንበታል እና ምን አቦ ነው ዝም ያልከው እኛ ምን አገባን አሬ ጅል ማን ዋጃ ሞገሴ አቶ በላቸው ወንዱ ተቀመጥ የታሰስ አንተ ያቆነጠነጠ እንጂ ያ ነገሩ እውነት ሆነ እንጂ ምኑ ያልሆነ ነው እንጂ ልጅ ወይንም ጠልፎ ሊወስዱ ይለፋቸው ማንኛውም የሚያገባን አሬ ሞኝ ያንተዋን እኮ ነው የተባለ ያንተዋን አዎ ዩኒዋን ምሽት የርገጣን ትምር የሚጠልፈን ጭራሽ እናንተን በልጆች መታችኋል እንገናኛት ወሬ ሁሉ አራራ እያለ አፈርና ውሃ ነበር ማረግ አንተንስ አንተ ወይ አይለቀንም ዛሬ አንተ ጅል በሰባራ እንጨት ያቋም አፈር ብላ እጅዋን አፈቀችኝ ኧረ ይድፋ እሷ ጋር ተሆነ ይክላማ አንተ ግን ተጨዋል እንዲሁ ምን ትሰጣችኋል ይሰጣል እንዴ ያ ስጣት አለች አሁን እኔ አስቤ እንድነግርህ የፈለግ አንተ ከኔ ትሻላለህ እኮ ነው እሱማ ልክ ይሻላል አዎ አገኘ
እንትን ሽንሽን አሰፋ ያወቅ ብር የለኝ እና ምን ይሻላል? ማን ታውቁ እንደሆነ ነው እንጂ አገር ስጣት። የማንን ሀገር? እኔ ምን አውቄልህ? እሱንም ራስህ ፈልግ እንጂ እንደው ምን አውቄልህ? የማንን ሀገር ነው የምሰጣት? እኔ ምን አውቄልህ? ራስህ ምረጥ እንጂ በየታች ፈልግ እስኪ። በሰሜን፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አጀግም ሙላው ነፍስ እያለስጣት እኔ እኮ እንዲሁ ብትወድ ነበር የሚገርመኝ የንድፍን እዚህ እንዲሁ ፎከተው ይበላል እኮ አፈሩን ብለው ሳሳጅን ምስል በልያን ቀማላም እሱ እንግዲህ ስሙ እናንተ ይህን ሰውዬ ከገባበት ገብታችሁ ሬሳውን ይዛችሁ ሻጊያ ሞገስ እዛው ደብር ነው ቀብረ ነው የሚመጣው። ንፍሮ አዘጋጁ። ቀልዱን ተውና ተምታኝ ናንድርገጤው ቀብረ ነው ምን መጣ ሄዱ እዛው ደብር በላቸው። ይኸውልህ ከዚህ ሀገር ምን እንብለጥ አሊያ ደግሞ እኔን አግባኝና ድደን ሊገሉህ እየተሞከሩብህ ነው። እነማን ደርሰውበታል እኮ ምን እንግዲህ ተናገር። አንተ ርግጤ ኮስተር በል እንጂ እዚህ በላይ ምን ቢሆን ነው እንግዲህ ሲመጣ በይሽዋ ታረግና ያ ቦዲል የሚያልፍ ግንባሩ ታረግና በጅራቱ ጉልማተር ተውኝ ሰርበል እስቲ አርጋ ሳየን እኔ ለምን ይተደነፋል በዚህ መጣ አረጋ ሳጃል አሁን እንደመጣ ቦዲል ጋማራት የምትለው ዋማ አጅዋል እንደዛ ጀፍኝ አሪ ሁሉንም እንዳትጃጃል መጣ ሬጅል ተርተሩ ታፈራ ትርክቲ አትርክቲ ሽንቴ መጣ ረጅምሽና ቀዘናም አንተ ቆፍጣን ነው ውይዲ ጠጀዋ ደረሽ ተሰጥና ደርሷ አተን እንኳን ወበልኝ ምን ነው መሸተኛ ሁሉ ጭልሎ ባልሳ እንዴት መጣ ጠርተህብኝ ስጠብቅ ነው በል እሺ እሺ ይኸውልህ ሞገሴ አቤቱ ይሁድና ቄጠማ ጭደን መምጣት ለዋለ ወስደህ አጠጥታ ስክረህ እስቃሱን እስኪስት ድረስ አስደብድብ። ጥሩ ሐሳብ ሚጡ አንቺ ሚጡ አማይ ነይ እንጂ ምን ሆነሻል? ጎረቤት እንደሙሉ ጥሪያቸው ስመኝን ብትራት እመይ ምን ሆነሻል? ዋናው ማሳና አቅሜን ማወቅ አለበት። ቶሎ በይ። እሺ እሺ በላቸው አንተ በላቸው ሞገስ ናንድማ ሳር ይዘን እንምጣ። የምን ሳር ነው ደግሞ? ይልቅና እስኪ ዝም ብለህ አሁን ልወጣ ስኔ መጣች አንዷን ብለህ እናት ነው ዘነውናት የልጅቷ ቄጠማ አምጣል። አልጨረሳችሁ? ቶሎ በሉና ምን እንጂ ልብሳችሁን ቀይሮ ሰው ሳይመጣ። እሺ ኬክ መጣል እንዴ? የቀረ የለም ሁሉም ሙሉ። አታስቢ ማለት ያለሽ እኮ ገጠር ነው እና እና ምን እንደምቀ
ሊያው ተነሻ አረን ራጨረሰው ወለለሊት ምን ገና መሽተዋት ደረሳ ዝም ብላ ጠጣ እሱ ቁጥቁጥ ሰካራም ቤት አይሰራም ቢሰራም አይኖርበት ሞገስ አሳሩ ቀረ ምን አገባ ያገባ ዝም ብላ ጠጣ አሬርፋ አፈረበ ጠጣ ዝም ብላ ጠጣ እንዲሁ እንዴት አድርጎ ነው ይሰራል ያዛውን ተቀበል ዝም ብለህ ልገጠው ተቀበል እሺ አንቺ ተነቃቅተሽ እኔን አነቃቂ በባዶ ረከት ለቀ አሁን ተስማ አንቺ ተነቃቅተሽ እኔን አነቃቂ የጀግናው በላቸው መጠጥ እንዴት ነሽ? አረቄ አጨብጭብ እንዴት ነሽ? አረቄ በሰራሽ አረቄ በቃ ቤት አይሰራም እንዲሁ ወደ እኔ የሰራው ቤት አይደል ለአውሬ እንዳንበላ ነግሬሃለሁ። አንተ ኧረ እኔ እዚህ ነው የማይደው እኔ ነግሬሃለሁ እንዳትጠረኝ አንተ ተረስ ኧረ መሬቱን ተረስ ለአውሬ ነው የምንበላ ሰካራ በጣም ተቀበለ ዛምት በቃ እስቲ ሱቁ ቁጣትን በቃ ተጠብዝ ብላው እንዳልክ ኧረ በቃ ተጣምቶ ምን አገባህ እንካን ቢዘወጭ አንዴ በቃ ቀውንተ አረ አንዷ ፍረጣ ሱቁ ቁጣው ብስጥ ይለኝ ማረሰረስ ጀንበር ጠርጣር ለግርዛ ተረስ አረቀ አፈከኩም ለቀይ ባሰከኩም ፍቆም ለሀገራችሁ ወርቅ አራፈረ ናታረሳኝ ወይላስ ማራስ ሰጥ ግልግልቱ ምን ሆነ ነው የምን በግነ ይዘህ ለጠጀው ወልደቷ ስጦታ ልሰጣት ብቻ ነው። ለማን ለኛቱ? አዎ ለኛቱ። ይጅደ ለኛቱ እናቷ ደርባት ወገንን ሰብረ እንዳልተብዛ የኔ ጌታ ለኔ ነው። አዎ እንግዲህ ማጫ በቃሽ በቃ ተቀበልሽ። ያው ደግሞ ደስ ሊያ ነንች ኮኮን ነሳንዳንች ተደጋጋ ተሰጠጋ ቆንችኛ ሚጡ አባትሽ ምን ሆኖ ነው የቀረው? እስኪ ወረጅና እዩ። እሺ እነ ሰጠን ጥራቱ። እሺ ቦግ ሲሰጥላት አንፎ ገቡ ግዳቱ ዋ ዱ ማርከሽው ነገረኛ እንዲሁ እየወጣ ነው አርገው እኮ ነኝ ተሰነጠቀች። አንተ ሰጤ እናንተን እኮ ነው የምንጠብቀው። ወይ መጣን ራሴን ጠብቄያለሁ። አንተ ደግሞ ሊህ ሽመልን የጅብ ሞፈር ረ ወይ እኮ ነው እንዲሁ ጠላት ሲመጣ ውሃም ያበላኝ። ቆንጆ አድርገሽ ወይ ሚጡ? አዎ አሳምረሽ ወይ ኑ በል ኑ ግቡ ኑ። ታዲያ ይሄ ነገር ምንድን ነው ልጅ? ይውጣ እንዴ መች መቀመጫ አለልሽ? አይደለም ባይት ነው ፈጥ ኑ ይሄው ቆንጆ ዳቦ እራም ሰከረም በያለው አፍንጭና ገበይም ቢሆንም እንግዲህ በጥረም ዝም ብለህ ትገባለህ ወይስ አትገባም?
ባልገባስ ምን ታመጣለህ? የኔ አሳብ ሰውሽማ ቤት እንዳመሸ እናገርልሃለሁ። ገባኝ አልገባኝ። ባላገባስ ምን ታመጣለህ? ደህና ዋላችሁ። ምን አልፈናበት ሰው ሲፈላስ መሰናክል አያጣም። ቪዲዮ ሲያልቅ እኮ ጌም እንዳትቀቡ ብያቸው ነበር። ዩጊዮን ይከበራል። አጀዋ እንዴት ልቀቀኝ። ይሄ ጅል ነው እንጂ አያ ሞገሴም ነበር ያለ አንተ እና እኔ ምን አገባኝ? እኔ ጌም መቃባት አልኩኝ። ራፈሩን ብሎ አንተ ጥርቅርቁም አንተ ነው። ማን ምን አገባኝ? በታተር ብላ እንዲያው እሱ እንግዲህ ማትንካ አዙሮ ብላ የገደኝ ወራጊቱን አምጣት እንዲያው ባ አንተ እኔ ምን አገባኝ? ይወራው ቀረም አራምቶ ባትይ ወሰኞች በደስታችን ቀን ዛሬ እንዲያው በላቸው ተው ታጅኩ በይሰን ላይገባት ደስ ይለኛል። ጥለፋት አረዝነው ታለም ዘለው ይፈካራ ወሰኞች አፈር ታለም ዘለው በሉ ጀምሩ። አረቄ ይፈል ስማ ተግሳው መጣይ እና ዳቦን ቁረሱት እንጂ ልገጭ አንተ ትሾላለህ። አንተ ቁረስ እኔ ልቁረሰው? አዎ ዋ እሱ ደግሞ ምን አገባው በገዛ ሚስቴ። አንተንም ንሽማ ሚውጦ ካራም ቀላል ተቁራሰውና እንብለው የኔ ወለቅ አርጊውስ የነገምታ እንድታስተርፍ የለኝ። ይኸው በሉ ቁረሱት። ሁሉም አንቺን እኮ ነው ይሄን ነው ለኔ የምትሰጪኝ ግማሽ እንዴ በግ ሀበደርስ ደበልኝ። አዎ በሉ ያላላ ይበላ ስሞት መቀር አሜን አረካም አይ ራ አፈረበላ በርቀውን ያመጣው እንደው ልጅ አይደለም እንጂ ልጅ እንዴ አንተ እጅ በርቀውን ያመጣው ማለት በርቀውን ያመጣው አየሽ አረው እንዴው አንተ አጃላላችሁ ደግሞ እንዴ እኔ ምለው ነበር። አዎ እሱ የምትለውን በሉ ግን አንቺ ምን አገባሽ? Happy birthday, happy birthday, happy birthday, happy birthday, happy birthday, happy birthday, የኔ ነው። እሺ ሙቀር ጀምሩ እንጂ ምንድን ነው ማለት? እሺ ሶሪ አባር እንጂ የጠየዋ እኔስ ኦኬ ነገም ሲን እንድታጠርክልኝ ታለም እቴ ነገም ሲና ለኔስ አንተዋ የኔ አሪያ በቃ እንዴት እኔ አልበላም እንዴ? እኔ አልበላም። የኛው እንቋረሰው አለ አይ ምቹ እኮ ነው እንዲሁ ከስጠብቅ ይበላል። የኔ ነው። ልጅም አንቺ ትሻለሽ። ቆረስ ቆረስ አርገሽ ናቸው። ካለም ያደመረው
ቆረስ አድርገሽ ስጫቸው። ልጆች አሉ ምን ያውቃሉ? እንዲያው አልታደርኩ እውነት ነው። አዎ ስጫቸው። ተምሬው እንጂ ምንድን ነው? አረ አጉርሳታ እጀዋ አለ አበዛብኝ። ትንየለ አለ ኧረ ዋጭውማ። አዎ እኔንም እንደሱ አጉርሰኝ። አንተ ምን አለ አጋ ታውቂያለሽ፣ ግን አልጠበቅኩም ነበር የእውነት እንደዚህ ደስ ብሎኛል። በጣም እድለኛ ነሽ። መቼ የት እንደምን ልዩ የሆነ ልጅ በጣም ደግሞ ኔክስት ይመጣል። የልጃችሁ ልደት ታከብሩ እንዴ? ያ ደግሞ አያይን ፎቶ እንዴት እንደሚያምር ዮዚ አጋ አይሰጥኝ እና እንደውም አንድ ፎቶ አብረን እንነሳ ደግሞ ካሜራውንስ? አዎ አይሰጥኝ ይሁን መልሳ ሳገኝ እንደውም ለን ሙዚቃ አልጋብዝህም? ሙዚቃ አንዴ ፈትልኝ ደስ ይላል። ናተንስ ተነስ ማጃበሉ ብሎ የሚሉት አልፈ ቆንጆ ሆኖ ነው አለማምዳለሁ። ችግር የለውም። አንተ እኔ ወለቀናት እንደዚህ ደግሞ እንጂ ሰጥ እኮ ባሏ ነው እያለ ልከር ከማስልጅ እኮ ነው ብትወጋልኝ መሬት መስሎ የሚነካው ምን መከረ ሲያደጥፍ ምኑ ጥሩ ናት። ምረቁና አሁን ይወይ በቃ ጠላታችሁን ዝም ብላችሁ ቀራችኋል። አንተም የፈሪ አያዝን ጀምረህ ተው ዋ ተሰጠ ተቀረደልተው እንጂ ፈርብላ አነብር ማረጋናት ነገ ተሸጡ ስጠብቀን ደፋል። እኔ የለው ዝበት አትንበጥበጥ እና ሆኖ ናት ነው አጠጀዋ ጋር ምን ምንድነው
አሞኝ እንዲሁ ባለፈው እንዲሁ ከኋላ ደቄ ዋለ እንዲሁ አሞኝ እንዲሁ ጠበል ነው እንዲሁ ሚካኤልን ተስገዛ የምጠመቅ ነው ነገር አንተ ደግሞ ምን ሆነን ያንቺ ነገር ያስያጅ ባንተ ነው ቆሚያ እኔማ እንዲሁ አስብና አሞቴ ፍስስ ይላል አፈቅሻለሁ ማለት እኮ ቀላል ነው። አጨነቀ ተምኑ ጀምር የተምኑ ልንገራት ያቂ የኔ ምስኪን እንዴ ሰጠኝ ምን ነው ሰጠኝ ያስጨንቀኝ ምንድን ነው እኮ ይሄ ቢሆን ሰይዋ ሰጠኝ ሄዳችን እኮ ግድ ነው ግን ደግሞ ሰማሽ በሩክስ በሩቅ እንመጣለን ግን አትጠቅስ ደግሞ እንዴት ነው የሚያደርገው? ያለው ማፋር ይላል። አንተ እርገጥ አጃማገስ በላቸው ወደ ወንዝ ሲወርድ አላ አረ በይ ሰሞን አይቼውም አለው እንደምፈልጉ አውቁ። አንተ ደግሞ አገር ምድሩ የሰም እንደውም እናስታርቃቸው እያሉ ነው አሉ ከሱ ጋር አዎ ይሄ አገዳ ነው። አዎ እንዴ ይሄስ እሺ ምን ሆኖ ነው እንደዚህ ሆነ? ሰጤስ አምን ነገር አለ። ነፍሳቱ ይገበል ወይ ይህ ነፍሳት በልቶት አጀቱ ነፍሳቱ አጀቱ አሁን ይሄ ነፍሳት በልቶት ነው። ከገየቱ እንዲቻለክቱን ኋላ ወርቄ ለብልብ ያበራታል አጀታት አይ ያያ ከሰረ ዘንድሮ ዋስኒ ወጭን ማታ ቆርጬ ለብልብ ያበራታል። አዎ አዲያ አስብብታለሁ ኋላ ማለት ጌታችን እናንተ እዚህ ፍቅር ትሰራላችሁ እስከነፈች አቋረጥሽ ባይሉ ነው አሁን ቤት እየተፈለገ ትንሽ ቀርቶን ነበር። ይሄድ በቃ እንዲው ወደዛ ቀለቆዳ ነው የምንገባ እንደምትገባ
ተገዝቶልኝ አዛዋራ ላንቺ አንዷን ሰጥቼ አንዷን ደግሞ ሁለት ግልገል ብትወልድልኝ አንዷን ደግሞ ለሚካል አዛዋራ ያለች አናት የኔ እሺ ዮ አውጉሬሽን እንዴት አትፈቀስም እንጂ አሳመምከኝ እኮ ይሄን በጉ ካበጥር የሰጎነብና ታያማል እና አንተ በግነ ሰው በግ ይሆናል እንዴ? የኔ አይወል ሰዲ አየኸው በጠርሙስ እየታየው ጠርሙስ እየታየው እንደው ሊሞሱ የሆነ ነገሩ ቢሰጥ ሰዲ ገስበል ሰዲ ሰዲ በጣም እኮ ነው የሚያመው። ችን ኋላ ወስደን ከምድጄ ትተቻታለህ። እሺ ሊያ ወይ እየጨነቀኝ እንዴ ለምን ለሄዳችን እንሰስ መላመድ ያስጠላል አይደል? ምን አልሽ? መላመድ ያስጠላል አይደል? አልሰማሽም? የኔ ግን ይለያል። በተለይ ደግሞ ሰጤ ብቻ ሁሉ ነገር ነው እንጂ የኔ ግን ከሰጥ ውጭ ምንም የሚታይ ነገር ሁሉ አልገባኝም። ፎንቃ ገባልሽ እንዴ? አላውቅም ግን ፈራሁ፣ በጣም እየፈራሁ። ለምንድን ነው የምትፈሪው? ያለሁልሽ እኮ ዝም በይ እሺ። አረዶ ግን ሰጠኝ ነው አልወርድም ሶል ጀሱም ማይደም አልወርድም። እሺ ቆይ ምንድን ነው የምትፈልጊው? እንትን ነው እንጂ ያ አታሳፍሪኝ እንጂ እሺ በቃ ነው አባትሽ። እንዲሁም ትቼዋለሁ፣ አልወርድም። በቃ የማትወርድ ከሆነ እኔ ምስቀል አሉኝ ግን አሰጥቶኛል። እሺ ነው የምናፈጥ ቆይ አንተ ሰውዬ ምን አስበህ ነው በልጆች የመጣ? በማን የመጣው ነው? በእኔ ልጆች ነዋ። ደግሞ በመጣስ ምን አባት አመጣል? ምን አባት አመጣል? አረጋጅ አራራ አላስተረፉኝ አልበቆይ ግን በሉ ከዚህ በኋላ ማንኛው በደለኛ እንደሆነ ለይተናል። እናንተም ቢሆን ከዚህ በኋላ በደላችሁን ይቅር እንድትባባሉ ነው እዚህ የመጣ ነው። እናንተም ጥፋተኛ ማን ደግሞ እሷ ጥፋተኛ ነው። ብርጣሉንም እንደምታውቋት እንግዲህ ጥፋተኛ አድርገን ወስደናል። እሷም ደግሞ እዚህ በኋላ ይቅር እንድትባባሉ ፈልጋለሁ። በይስ እንግዲህ አዎ እንደው እኔ ነኝ ጥፋተኛ፣ እንደው ይቅር በሉ። አይ እንደው አይገባም፣ ይቅር ብዬሻለሁ፣ አይገባም። ከዚህ በኋላ እንግዲህ ይሄው ታረቃችሁ። ደግማችሁም ጸብ አያስፈልግም። በእውነቴን እምላችሁ እዚች ሀገር ላይ ፍቅር ያስፈልጋታል፣ ሰላምን ያስፈልጋታል። እኛው ካልተዋደርን፣ እኛው ካልተፋቀርን ማን ነው መጥቶ የሚያዋድደን የሚያፋቅረንስ?
አንዱ ይቅር በለኝ ወጭ ጓዴ አብዝቻለሁ። ኧረ እኔ ጥፋት ይቅር በለኝ። አብሮ የበላ የጠጣ ልጅ ዮሐንስን አይሽረውም ይባላል። እሰይ እሰይ፣ ይቅር በለኝ። ደግ ነገር ነው ያደረጋችሁት። አያችሁ ፍቅር ሲመጣ ጥሩ ነው። እኛም እኮ ይሄ የተዘራውን አዝመራ አያችሁት? ይሄን አዝመራ እንኳን የማናገኝበት ወራት አለ እና ጥሩ ነው ያደረጋችሁ። እግዚአብሔር ይስጣችሁ፣ ያቆያችሁ። አሜን። መድኃኒዓለም እዚህ ቦታ አይለየን። አሜን። እናንተም ደግሞ እንግዲህ ልጆች አበባ የምታዩ ያርጋችሁ። ሰላም፣ ፍቅር፣ ደስታ ይስጣችሁ። መተሳሰብን ከእናንተ አይለየን። ሀገራችንም ሰላም ይሁን። እንደውም እናንተ እስቲ ትንሽ ደግሞ በል እንደው በላቸው አንተ ትሻል። እንደው ለሱ ተው እንጂ ሞገስ፣ እንግዲህ ተስማሙ። ተው አንተ ትሻላለህ ማለት ተው ሞገስ በል እንደው ታልክና እንደው አገሩን አማን ገበውን ጥጋቢ አድርግልን። አሜን። ፍቅራችን ደምድራሽ ያብዛልን። እግዚአብሔር ሀገራችን ጠብቅ። አሜን። ለሰው ልጅ በሙሉ ለእንስሳቱ ፍቅርና ሰላም ይስጠው። አሜን። አንተ ሰጥየ አንተን እኮ ነው ስጠራ ምን ነበር ነው ማሰማ ሬው ጋር እኔን ነው ሆነ ነው ብቻ ነዚህ ጋር አልሆነልኝም ጓዴ። ነገራት ተጋብታችሁ ነው አብደራ ደግሞ ተው። እንዴት አድርጌ ጨነቀኝ እኮ እርግጤ የሞቆልተድብኝ ነው። እና ለምን ላጊያ ሞገስ ያትነግረው በበርበሬ ልታሳጥረኝ ነው? የሞ አምነኝ ቀልዴን ነው የሚመስለው። የአርባ ቀን እድሌን ማልቀስ ነው እንጂ ሌላ ምን አለ? ማልቀስ እና ምን ይሻላል? አንተ ዝም በልማ ደግሞ ለአንድ ሴት ብለህ ታለቅስ። ዋ አታልቅስማ። ያለው ላታልቅስ ያርገኝ ወጣይ እዚህ ዘዛት ለመታደል ይረመስ አታልቅስ። ለመታደል አይደለም ወሬስ ሞኙ ነው። እሷ ብትል ሌላ ይተካል። አንተ እጅዋን የታርጂ ይሄንን ከዛ የተላከልህ ነው ብለሽ ስጭልኝ። እሺ ላባትሽ ከተት ሚታይ ከፎርሶ ከተት ንሽማ ታተማላሉ ወመኒቱን ድንቹትንም ላችላት። ምንም የቀረ የለም። ከቅቤውም ተማሩም ሁሉንም ነገር ቆጣጥሬላችኋለሁ። በሰላም ይሁን በሉ። በሰላም በሉ ሰላም ሰንብቱ። ደህና ድረሱ። እንደ ዋዛ የክረምት ወራት በፍቅር አለቁ። መላመድ የሚያስጠላው ለዚህ ነው። በተለይ እህቴ ከሰጥ ከጥልቅ ፍቅር ይዟታል። ባይዛት ነበር የሚገርመኝ። የሰው ልጅ ራሱ ማዳመጥ ከፈለገ የከተማውን ሁካታ ትቶ ነፍስያ ከነሰጥ ሀገር መሄድ አለበት። እዛ እውነት አለ፣ እዛ ፍቅር አለ፣ እዛ ሁሉ ነገር እውነት ነው። ምን ያደርጋል? ያንን እውነት ጥለነው መጣ። ሰው ሲርባችሁ ነፍስያ ሂዱ። ልጅዋ ይዟችሁ በቃ አንተ ሰጤ እና ተመለስ ወደ ከብቶ ሂድ። እኛ እንሸኛቸዋለን። እውነቷን ነው። እኛና እሷ እንሸኛቸዋለን። አንተና ምንም መለስ አልመለስም። እንዲያው አጃ ሞገሴንም ታለም ዘነውንም ሙሉውን ቀን ሁሉ ደህና ሆኖ ነው አልመለስም። እንዲያ ከሆነማ በል ሸኝታቸውና እንካ በል ያዘኝ እና እኛ እንመለስ ሰጤ ናዚህ ድሮስ ምን አለ ሄድልኝ እንጂ በቃ ደህና ግቡ። ቻው። ሰጤ በቃ ተመለስ። አንቺ ክፉ አትሁኝ። እሺ ግን እኮ
ጠፍቼም ቢሆን መጥቼ ይሻል እውነቴን ጠፍቼም ቢሆን መጥቼ ይሻል። እህቴ ምግብ አልበላ ብሏታል። በሚቀጥለው ዓመት ትምህርት ሲዘጋ ነፍስዬ ይዣት እሄዳለሁ። ሰጤ ግን ምን ሆኖ ይሆን የኔ ምስኪን? አንተ የት ነው የምትደሙ? ከተማ ደግሞ ምን ልታረግ? ከዚህ ምን አለኝ? ከዛ ሂጅ እፈልጋታለሁ። በጤና ነው አይደለም በበሽቴ። እንዴት ነው የሚያቀነዘንዘው? አንተ ሰጤ